49 የሚባለው ኮንዶሚኒየም አያት ቁጥር 2 የሚባለው አያት ቁጥር 2 ከአያት ቁጥር 2 ኮንዶሚኒየም ወይም በተለምዶ ጨፌ ኮንዶሚኒየም ከሚባለው እዩልኝ ምን እንዳደረጉ። ከዛ ተነስታችሁ ወደ አያት 49 ወይም ደግሞ ቁጥር 2 ወደሚባለው ለመግባት ወደዛ ኮንዶሚኒየም ግቢ ለመግባት 6 በሮች አሉት። 6 መግቢያዎች አሉ። በስድስቱ መግቢያዎች 6 መግቢያ አለ። በስድስቱ መግቢያዎች በእያንዳንዳቸው 2 የአብይ ነቢያት ነቢይና ፓስተሮች የሰሯቸው ቸርቾች ምናምን አሉ። 2 በስድስቱ 2 ያ ማለት በአንድ የኮንዶሚኒየም ግቢ ሰፊ ግቢ ማለት ነው። እሱም የአያት 49 የሚባለውን ነው። እዛ ለመግባት የሚጠይቃችሁ በስድስቱ በር 2 ነው የሰሩት 12 ቸርች ተብለው የተገነቡ ማለት ነው። እነዚህ የአብይ ነቢያት የአብይ ፓስተሮች የገነቧቸው ናቸው። መግቢያ ላይ ነው ያልኳችሁ አይደል? አሁን የተወሰነውን እንንገራችሁ ላልሰማችሁ። አዲስ አበባ ላይ ባሉ የኮንዶሚኒየም ግቢዎች የሚገኙ ሁሉም ኮንዶሚኒየም ግቢዎች በተለይ ቀደም ብሎ የተሰሩት ግሪን ኤሪያ የሚባል ነገር አላቸው። የመኪና ማቆሚያ ተብሎ የተተው ክፍት ቦታዎች አሉ። የልጆች መጫወቻ ተብለው የተተው ክፍት ቦታዎች አሉ። ይሄ እንደዚሁ ይቆየንና ይህንን ካርታ እየተመለከታችሁት ቆዩ። በሁሉም ኮንዶሚኒየም ለግሪን ኤሪያ፣ ለሕፃናት መጫወቻ፣ ለመኪና ማቆሚያ ክፍት የተደረጉ ቦታዎች ላይ በሙሉ የአብይ ፓስተሮች የአብይ ነቢያቶች ገብተው ኮንዶሚኒየም ግቢ ውስጥ በእያንዳንዱ ግቢ ቅድም በአያት 49 መግቢያ አሁን እኔ ከዋሸው አረጋግጡ ሂዱን 6 መግቢያ አለ። በስድስቱ መግቢያ በእያንዳንዱ 2 ትልልቅ ቸርች ብለው ገንብተው 12 ነው አንድ ቦታ ያደረጉት። ይሄ አልበቃም። በእያንዳንዱ ኮንዶሚኒየም ግቢ ውስጥ ገብተው ያለውን ለግሪን ኤሪያ ክፍት የሆነ ቦታ በሙሉ ቸርች እንዲገነቡበት በተለይ በዚህ ምርጫ አብይ አህመድ እንዲመረጥ አስተዋጽኦ አድርገዋል የሚባሉ ፓስተርና ነቢያት አዳነች አቤቤ ቀጥታ ትእዛዝ እየሰጠች ቦታውን እንድታስረክብ አብይ አህመድ አዟት ይህንን ለማስፈጸም እንቅስቃሴ ይጀምራሉ። በዚሁ መሰረት አያት 49 ትልቅ ሌላ ቸርች ገነባሁ የሚል ነቢይ ገቢ ጉተማ የሚባል የአብይ ነቢይ እዚህ ኮንዶሚኒየም ላይ ይሄ የምታዩት ካርታ ያለበት ኮንዶሚኒየም ይገባና ለሕፃናት ተብሎ ለመጫወቻ ተብሎ ክፍት የተደረገው ለመኪና ማቆሚያ ክፍት የተደረገው ቦታ አዳነች አቤቤ ፈቀዳልኛለች ብሎ ቸርች ልገነባበት ነው አለ። አዳነች አቤቤ መብት የላትም። ይሄ የከተማው ነዋሪዎች ካርታ ያወጣንበት ነው አሉ። ይሄው ካርታችን በነገራችን ላይ ከአዲስ አበባ ነቅለው ከመሃል ከተማ ከይዞታቸው አፈናቅለው ወስደው ያንን የጋራ ኮንዶሚኒየም ተገንብቶ ካርታ ይዘው እዚህ እየኖሩ ያሉ አካላት ከዚህ ከተፈናቀሉ በኋላ እዛ ከመሃል ገቡና አቆሙን ከዳር አለ አይደል? ዳር ሄደ ቆምክ። የቆምክበት ደግሞ መጡና እዚህ የቆምክበት ቦታ ልጆች አይጫወቱም። መኪና ማቆሚያ አይኖርህም። ግሪን ኤሪያ አይኖርህም። ልጆችን እዩ ጩፋ ሃይማኖት ያስቀይራቸዋል። እዚሁ መተን ጠዋት ማታ ያንተ ልጆች መጫወቻ ቦታ ቀርቶ የዩ ጩፋ አዳራሽ ውስጥ ገብተው መማር አለባቸው። ይሄን የምትወስነው አዳነች አቤቤ ናት። አየህ፣ በልጆች ህይወት መጡ፣ በሃይማኖት መጡ እየነገርን እንዴ። እነዚህ ሰዎች ተሰባሰቡና ፍርድ ቤት ሄዱ።
ለእያንዳንዱ ለምናቀርብላችሁ ነገር ዶክመንት ማስረጃ ይዘን ነው የምናቀርብላችሁ። ሌላ በነገራችን ላይ አለ የምንላችሁ ማስረጃ ያለው ላይ ሌላ ነው መጣለው አለ ሌላ ማስረጃ 3 የተለያዩ ዶክመንቶች እናቀርብላችኋለን። አው እነሱን 35 እነዚህ በእንትኖቹም ፎቶግራፎቹን እንያቸው ይመጡና አዲስ አበባ ላይ እነዚህ ኮንዶሚኒየም እዚህ 49 ይመጡና ያንን ቦታ ቸርች ገነባበታለሁ ብሎ እንቅስቃሴ ሲያደርግ አትችልም አሉት። አዳነች አቤቤ አለ። አዳነች አቤቤም ገደለች አቤቤም ትሁን አይቻልም፣ ይሄ ህጋዊ የኛ ይዞታ ነው አሉ። ነቢይ የሚባለው አብይ ጋቢና ነው ገቢ ጋቢሳ ስልክ ደወለ። የኦሮሚያ ፖሊስ መጣ፣ ከበባ አደረገባቸው ኮንዶሚኒየሙ ጋር። ነዋሪዎቹ ወጡ፣ አስረዱ። የዚህ ኮንዶሚኒየም ኮሚቴዎች ነን፣ ይሄው ካርታችን። ጎበዝ ታምናላችሁ? መጀመሪያ አርሶ አደር አደራጅተው ይኸውልህ ከመሃል ፈንቅለው ቤታቸውን ቀምተው ኮሪደር ልማት ብለው ገንጥለው አስወጥተው ኮንዶሚኒየም ሰተናቸዋል ብለው ዳር ወስደው ካቆሟቸው በኋላ አርሶ አደር አደራጅተው አርሶ አደሮቹ ይሄ ኮንዶሚኒየም የተገነባበት ቦታ የኛ ስለሆነ ለኛ ይገባናል የሚል ጥያቄ እንዲያነሱ አድርገው ክርክር ተነስቶ ፍርድ ቤት ተመላልሰው ጠበቃ ቀጥረው ተከራክረው እስከ ሰበር ሰሚ ችሎት ድረስ ሄደው በሰበር ሰሚ ችሎት ይሄ ቦታ አሁን የምላችሁ ቦታ የተወሰነበት የፍርድ ቤት ዶክመንትም አለ፣ ታዩታላችሁ። እነዚህ ሰዎች ተከራክረው በአርሶ አደርነት ስም የመጡት ከተሸነፉ ወይም ፍርድ ቤት የለም ይሄ አይቻልም ብሎ ከወሰነ በኋላ ነቢይ ገቢ ጋቢና መጣና ደግሞ ቸርች ልሰራበት ስለሆነ የእናንተ ልጆች መጫወቻ ማንም ማዘዝ አይችልም፣ ካርታው የኛ ነው፣ ይሄ ነው፣ አትችልም አሉት። የኦሮሚያ ፖሊሶችን አመጣ። አዲስ አበባ እንዲፈነጩ ተፈቅዶ የለ ደወለላቸው፣ መጡ። ማን ነው ሰውየው? ነቢይ ገቢ ጋቢና ነቢይ ገቢ ገቢሳ ነው እሱ ነው ተባለ። አይ እሱማ ከሆነ ይችላል አላቸው። አይችልም፣ በፍጹም አይቻልም ብለው እምቢ ይላሉ። ንትርክ ሲነሳ ወደ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዱና አስረዱ ማስረጃቸውን ይዘው። ይሄም ዶክመንት አለ። ፍርድ ቤት አየውና አይ እዚህ ቦታ ላይ ክርክሩ ታይቶ ውሳኔ እስከሚሰጥ ድረስ ምንም አይነት ክፍት ቦታው ላይ ግንባታ እንዳይካሄድ ብሎ ትእዛዝ ሰጠ። ይሄንን የማገጃ ትእዛዝ ይዘው መጥተው በፍርድ ቤት ክርክራችን እስከሚያልቅ ድረስ ምንም አይነት ግንባታ አይገነባም፣ ይሄው ትእዛዝ ይዘናል አሉ። ነቢይ የሚባለው የአብይ አህመድ ነቢይ የተጠገበ ነቢይ የእናንተን የፍርድ ቤት ወረቀት ቀቅላችሁ ብሉት ብሎ እንደተለመደው የኦሮሚያ ፖሊስ አስጠርቶ እነሱ ከበው ቆመው በቆርቆሮ ግጥም አድርጎ እዛው ኮንዶሚኒየም ግቢ ውስጥ ነው እኮ የምነግራችሁ። በቆርቆሮ ግጥም አድርጎ አጥሮ በእንጨት መስቀል ሰርቶ አቁሞ ከዚህ በኋላ ይሄ ቸርች ነው አላቸው። ጌታ የህብረተሰብ ተቆጣ። እንዲማ በቁማችን ከሞትን ምኑ ኑሯል ነው? እነዚህ የምታዩቸው በዕድሜ የገፉ እናቶች ከመሃል ከተማ ተፈናቅለው ዳር የተጣሉ ምስኪኖች እንደዚህ ማይሆንም ብለው ሆ ብለው ተነስተው ሄደው ከፍርድ ቤት የፍርድ ቤት ሕግ ትእዛዝ ተላልፎ በኃይል የሰራውን ቆርቆሮ አጥር ነቃቅለው ጣሉት። አጥሩ አዳነች አቤቤ ይሄንን ስትሰማ ወታደር ልካ 21 የኮንዶሚኒየም የዛ ኮሚቴና ጉዳይ አስፈጻሚዎቹን ሰብስበው እስር ቤት አስገቡና ፌዴራል ፖሊስ የደመላሽ መስሪያ ቤት ደግሞ መግለጫ ወጣባቸው። ቤተ ክርስቲያን አፍርሰው ቸርች አፍርሰው ዘረፋ ፈጽመው ምናምን እግዚአብሔር ያሳያችሁ። ይሄንን የምንነግራችሁ እነዚህን ዶክመንቶች
በሙሉ እነዚህን በየመደዳው ከዚህኛው ከ47 ጀምሮ 47 45 46 እያልን እንያቸው። አሁን ዲስፕሌይ የማደርግላችሁን ዶክመንቶች ዲስፕሌይ የሚደረግላችሁን ዶክመንቶች ስክሪንሻት እያደረጋችሁ እዩዋቸው። ከዛ ደግሞ ቴሌግራም ላይ ዋትሳፕ ላይ እናጋራችኋለን። እንዴ እነዚህ ሰዎች የፍርድ ቤት እግድ ይዘው ሌላ ይዘው ዘራፊዎች ተብለው ወንጀለኛ ብለው እነሱን እስር ቤት አስገብተዋል። አያችሁ እንዴት አይነት ወንበዴ ከተማዋን እንደሚገዛት፣ እንዴት አይነት አደገኛ ሰዎች እንደሚገዟት። ኖረን ለነዚህ ድምፅ በመሆናችን ደስ ይለናል። አትሊስት ድምፅ ሆነንላቸዋል። አትሊስት ህዝብ እንዲያቅላቸው እንደው ምንም ቢፈይድም ባይፈይድም ህመማችንን ሰው አውቆታል፣ እውነታችንን ሰው አውቆታል እንዲሉ ቢያንስ ረድተናቸዋል። ቀን ከሌሊት ምን ሰራውም ምን ለፋውም አብዛኛውን ጊዜያችንን የምናጠፋውም እዚሁ ላይ ነው። ለዛ ነው በግድ ስንጎተት አንዳንዱ ቅዝምዝም ማነው ይውላ አንዳንዱ ዝቅ ሲል ከፍ ብለህ ነው የምታሸንፈው። አንዳንዴ ቅዝምዝም ሲመጣ ከፍ ብለህ ሳይሆን ዝቅ ብለህ ደግሞ ታሳልፈዋለህ። ዝቅ ብለህም ተጫውተ ወደ ማህበረሰቡ ስመለስ ይሄ ማህበረሰብ የመጨረሻው ቁጣ እኮ ነው። በቃ ምን ይቀረናል ከዚህ በኋላ? እያንዳንዱ ኮንዶሚኒየም ክፍት ቦታ የሆነ ነቢይ የሆነ ፓስተር እየመጣ የለም አዲስ አበባ ላይ ምናምኑ አልቋል፣ መሬት አልቋል። ስለዚህ ቀማና ከየኮንዶሚኒየሙ ወስደህ አሁን እኮ ይኸውላችሁ ግሪን ኤሪያ ማጣቱ፣ የህፃናት መጫወቻ መጥፋቱ፣ መኪና ማቆሚያ መጥፋቱ ምናምን እኮ ብቻ አይደለም። እነዚህ በጫማ ጥፊ ምናምን ሰው ሲረግጡ የሚውሉ ፓስተርና ነቢያት ህፃናቶችህን መጫወቻቸውን ነጥቀው ዝናሽ ሳያቸው ሰብስባ ወደ ፈለገችው እምነት ትንዳቸው። ኢንታየር አዲስ አበባን ህፃናት እያሉ እኮ ነው ፕላን የተደረገው። በእያንዳንዱ ይኸውልህ አብይ አህመድ ሲፈልግ እነ መሐመድ ተሰማን ጠርቶ ሃይማኖት አስለውጧል። እነዛ ትልልቆቹን ይኸው የምታየው ሚኒስትሩ ምናምኑ በሙሉ ከአብይ አህመድ ጋር ተሰብስቦ ሆይ ሆይ የሚል ነው። ሲገድልም ሲጨፈጭፍም የፈለገውንም ሲያደርግ የኛ እምነት አሸነፈ ብለው የሚያምኑና ስርዓቱን በቀኝ እጆ ነው የሚደግፉ አካላት ናቸው። ጀነሬሽኑ እያንዳንዱ ማህበረሰብ ልጆቹን እንኳን በነጻነት የፈለጉትን ማለት ሃይማኖት አስተምሮ እንዳያሳድግ በመኖሪያ ግቢው እዛ ኮንዶሚኒየም ውስጥ ይሄንን አድርገዋል። ሌላ ነገር ታዘቡ። የእውነት ምን አይነት ወንበዴ ስርዓት እንደሆነ እስኪ ተረዱንና እንደነገርናችሁ ከአያት ቁጥር 2 ኮንዶሚኒየም ወይም በተለምዶ ጨፌ ኮንዶሚኒየም 49 በስድስቱ መግቢያ 12 ቸርች ገንብተዋል። ሌላውን ተውት። በእነሱ ህግ በራሳቸው ህግ አንድ ሰሞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መምታት ሲፈልጉ ያወጡት አዋጅ ምን የሚል ነበረ ካስታወሳችሁ? አንድ ቤተክርስቲያን ያለበት ቦታ ሌላ ቦታ ቤተክርስቲያን ለመገንባት ቢያንስ 2 ኪሎ ሜትር ርቀት ዲስታንስ ያስፈልጋል አሉ። 2 ኪሎ ሜትር ቢያንስ። ይሄ ብቻ እኮ አይደለም። ቤተ ክርስቲያኑ በሚሰራበት ቦታ ላይ በትንሹ የአካባቢው የዚያው አካባቢ ነዋሪ የሆነ አንድ ቤተ ክርስቲያን እንዲሰራለት የሚጠይቅ 7000 ሰው መፈረም አለበት ብለው ነበር። ካስፈለገውም ከሆቴል ሆነው የስታዲየሙን ክንውን መመልከት ይችላሉ። በሰሜን አሜሪካና በመላው ዓለም የሚገኙ ገቢ በሚኒሶታ ለመገናኘት ቀኑን በጉጉት
ገቢ ጋቢና ምንድነው የሚያደርገው? ይቅርታ ምንድነው የሚያደርገው? ወይም ደግሞ ሌላው አካል ምንድነው የሚያደርገው? እንደምታውቁት መስራት የሚፈልጉትን ያደርጋሉ፣ መንጠቅ የሚፈልጉትን ይነጥቃሉ፣ ኃይል መጠቀም የሚፈልጉት ላይ ኃይል ይጠቀማሉ። እንደ መብት እናደርጋለን ብለው የሚያስቡትን ነገር ሁሉ ያደርጋሉ። የፈለጉትን ሽፋን የሚሰጣቸው የፈለጉትን የሚያስፈጽምላቸው አካል ስላለ ይህንን የሚያደርጉት አይደለ? ይሄ እብሪት የሚመነጨው ይሄ ጥጋብ የሚመነጨው ማናለብኝነቱ የሚመነጨው ከዚያ የሚነሳ ስለሆነ 500 ሜትር በማይሞላ ዲስታንስ ውስጥ እነሱ የፈለጉትን እየገነቡ ነው። አብይ አህመድ መጥቶ ምንድን ነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተውሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ100 ዓመት ቤተክርስቲያን ተቃጥሎ የ100 ዓመት ቤተክርስቲያን ተቃጥሎ ከ300 በላይ ቤቶች በእሳት ጋይተው ከ30 በላይ ኦርቶዶክሳውያን ታርደው በዘግናኝ ሁኔታ አንድ ቀን ትንፍሽ ያላለው ፌዴራል ፖሊስ የነቢዩ ገቢ ጋቢና ፍርድ ቤት ከልክሎ እያለ በኃይል ያጠራውን ቆርቆሮ ነዋሪዎቹ ስላፈረሱት ዘራፊዎቹን በቁጥጥር ስር አዋልኩ ብሎ ቅድም ያሳየናችሁ ፎቶግራፍ 21ዱን በብሶት ተነስተው በኃይል እንዲህ አታረጉድም ያሉ አካላትን ሌባ ብሎ መግለጫ ወጣባቸው። ይሄ ነው ፌዴራል ፖሊስ፣ ይሄ ነው አዲስ አበባ ፖሊስ፣ ይሄ ነው መንግስት። የነገርናችሁ ለዚህ ነው። አገሪቷ በወንበዴዎች እጅ በዘራፊዎች እጅ ወድቃለች። ለሃይማኖት ስትል ለራስ ስትል ለምትታገለው ስንል የነበረው ይህንን ነው። እነዚህ አካላት የፍርድ ቤት ጉዳይ ላይ ያሉ ይኸውላችሁ ለመቀጣጫ ነው የተያዙት። ለመቀጣጫ